ሰላም ሰላም የግዕዝ ፈርኒቸር ተከታታዮቻችን እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ዛሬ የመጣሁበት ሀሳብ በጣም ብዙ ኮመንት ከመደረገው ነገር መካከል ቪዲዮዎች ላይ ዋጋ ንገረን ነው። ዋጋ ንገረን አትናገረው የሚሉ አንዳንድ ቆንጨጭ ያሉ ጥያቄዎችን አያለሁኝና ልክ ነው፣ ዋጋ መጠየቃችሁ ልክ ነው። ነገር ግን እኛ ደግሞ ብዙ ጊዜ ሙያ ላይ ያለን ሰዎች ዋጋ ማንናገርበት ምክንያት አለ። እሱን ለማስረዳት ነው ወደዚህ የመጣሁት። ቲክቶክም ላይ ዩቲዩብም ሾርት ላይ እንግዲህ አጋጥሟችሁ ከሆነ አላውቅም፣ ብዙ ጊዜ ዋጋ ለመናገር ብዙ ሰው አይደፍርም እና ለምንድን ነው ያ የሆነበት ምክንያት ምንድን ነው የሚለውን ነገር ኢምፐርሰን የኔን ምክንያት ነግራችኋለሁ። ሌሎቹ ምናልባት ይሄ ምክንያታቸው ከሆነ የሚጋሩኝ ይሆናል ማለት ነው። ዋጋ ማንናገርበት ምክንያት አሁን እንደምታውቁት እንግዲህ አሁን ላይ ያለው ኢትዮጵያ ውስጥ ያለው ዋጋ በጣም ፍላክቹዌት ያደርጋል። ጨመረ ስትሉት ዋጋው የሆነ ጊዜ ላይ መልሶ ይቀንሳል። በተለይ የኤምዲኤፍ ዋጋ በጣም ነው ዋጋው የሚለያየው እና እንደዚህ በሚለያይበት ዋጋ አሁን እኛ የምንሰራበት ዋጋ እንደዚህ ነው ብለን ብንናገር በንጋታው አድሮ ሌላ ዋጋ ስለሚሆን ቃል ማጠፍ ወይም ትናንትና እንደዚህ ብላችሁ ነበር ዛሬ ደግሞ እንደዚህ ያላችሁ የሚል አይነት ሌላ ስም ስለሚያሰጥ ከዛ አንጻር ዋጋ አንናገርም። አንደኛው ምክንያቱ እሱ ነው። ዋጋ በጣም ቫሪ ያደረገ ስለሆነ እየተቀያየረ ስለሆነ በዛ ምክንያት ዋጋ አንናገርም። በሁለተኛ ደረጃ ደግሞ ዋጋ ማንናገርበት ምክንያት ይሄ አሁን እዛ ቪዲዮ ላይ እቃችንን ፕሮሞት የምናደርግበት ቪዲዮ ላይ ዋጋ ብንናገር ያ ቪዲዮ ለምን ያህል ጊዜ ሊቆይ እንደሚችል በምን ያህል ጊዜ ልዩነት ውስጥ ሊታይ እንደሚችል አይታወቅም። ያ ቪዲዮ ምናልባት ከዓመትም በኋላ ሊታይ ይችላል፣ 2 ዓመት 3 ዓመት ከዛም በላይ ሊታይ ይችላል እና ሪሰንት ያለው ዋጋ ይሄ ነው የሚል የተሳሳተ ኢንፎርሜሽን የተሳሳተ መረጃ ሊሰጣል እና ከዛ አንጻር ሁለተኛው ምክንያት ደግሞ ማንናገርበት ምክንያት ያ ነው። ያ ቪዲዮ ከ2 ዓመት ከ3 ዓመትም በኋላ ቢታይ ያኔ ሰውየው ደውሎ ዋጋው አሁን ስንት ነው አሁን ላይ ያለበት ዋጋ ብሎ ቢጠይቅ የተሻለ ነው ከሚል አንጻር ዋጋ አንናገርም ማለት ነው። እንደዚህ የምናደርግባቸው በፊት ኢንፐርሰን በፊት በምንለቃቸው ቪዲዮዎች ላይ ዋጋ እናገር ነበረ። እነዚህ ሁለት ችግሮች እኛ ጋር ስላመጣ ከዛ አንጻር ዋጋ መናገር አቁሜያለሁ ማለት ነው። ዋጋ ማወቅ ለምትፈልጉ ከስር ባለው ስልክ ደውሉልኝ። ከዛ አሁን ላይ ያለውን ሪሰንት ያለውን በካሬም የምሰራበትን ዋጋ ከዛ ውጭ በፎርፌ የሚሰሩ ስራዎች ካሉ እነሱንም ዋጋቸውን ማሳወቃችሁ ይሆናል። ከዛ በተረፈ ግን ዋጋ ማንናገረው ለሌላ ምክንያት ኖረው ሳይሆን ኢምፐርሰን እኔ በግሌ እነዚህ ሁለት ምክንያቶች ስላሉኝ ነው የማልናገረው ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ። እቃዎቼን ወይም ስራዎችን ስለምትወዱልኝ ስለምታደንቁልኝ፣ እንዲሁም በርታ ጎበዝ ስለምትሉኝ በጣም አክብሮት አለኝ። ከዚህም በኋላ አዳዲስ ስራዎችን በጣም ያምሩ በጣም ኳሊቲ ያላቸው ስራዎችን ብቻ እለቅላችኋለሁ እና እንድትከታተሉኝ በዚሁ ጥሪ ያቀርባለሁ ማለት ነው። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ላይክ ሼር ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው ቻው።